ሰላም የድንቅ ክሬቲቭ ሚዲያ ቤተሰቦች እንዴት ናችሁ? ዛሬ የምናየው ሬጌን ወደ ዓለም ስላመጣው ድምፃዊ ነው። ይህም ቦብ ማርሊ ነው። ለዚህም ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮም ከተመቻችሁ ላይክ ማድረግ እንዳይረሳ። ቦብ ማርሊም የካቲት 6 በ1945 በጃማይካ ናይን ማይል ተወለደ። የቦብ ማርሊም ትክክለኛ ስሙ ሮበርት ኔስታ ማርሊ ይባላል። ቦብ ማርሊ ደስ የሚል አስተዳደግ አልነበረውም። ያደገው በድህነት እንጂ ህይወቱ ከባድ ነበር። ሙዚቃም በጣም ህይወቱን ከባድ አድርጋበት ነበር። የቦብ ማርሊ በአስራዎቹ ዕድሜ ውስጥ እያለ ቦብም ወደ ትሬንች ታውን ኪንግስተን በድህነት የታወቀች ቦታ አመራ። በዛ ሰዓትም የሙዚቃ መንፈስ ወደ ውስጡ ገባ። እዛው ያለ ጓደኞችም አገኘ። ከነሱ ጋርም ቡድን መሰረቱ፣ ዘ ዋይለርስ የሚባል ቡድን። የመጀመሪያ ሙዚቃም በሳካ ሚክስ ሬጌ ሙዚቃ ሰሩ። የቦብን ሙዚቃዎች የዋዛ አልነበሩ። ዘፈኑ ላይ ከባድ ግጥም ነበር የሚጠቀመው። ስለ ፍቅር፣ ስለ አብዮት፣ የትግልና የአንድነት ታሪኮች ነበር ግጥሙ ላይ የሚጠቀመው። ቦብ ማርሊም ከ130 በላይ የተቀረጹ ሙዚቃዎችን ለቋል። ከጥቂቶቹ ውስጥ አንደኛም ዋን ላቭ ይሰኛል። ይህ አንድነትና የሰላም መልእክት ከሚያነሱ ሙዚቃዎቹ ውስጥ አንዱ ነው። ሁለተኛም ኖ ውመን ኖ ክራይ፣ ይሄ በአስቸጋሪ ጊዜ ውስጥ ስለ ጽናት እና ስለ ምቾት የሚያስረዳ ልብ የሚነካ ሙዚቃ ነው። ሶስተኛም ኢዝ ዚስ ላቭ፣ ይሄም ትልቅ ፍቅርና ቅንነት ያለው የፍቅር ሙዚቃው ነው። እነዚህ ጥቂቶቹ ናቸው። ቦብም በ1976 ከግድያ ሙከራ ተርፏል። ከዛም ከሁለት ቀን በኋላ የግድያ ሙከራ ተደርጎበታል። ለምን ካላችሁ ቦብም አንዳንድ ሙዚቃዎቹ ላይ ፖለቲካን ያካትታል። ለዛ ነው። ቦብ ከአርቲስት በላይ ነበር። እሱም ለጃማይካ ህዝብ መልእክተኛም ነበር። ለራስታፋሪያን፣ ለእምነት፣ ለአፍሪካ አንድነት፣ ለመንፈሳዊ ነጻነትም ቆመ። ቦብ ማርሊ ስንት ሽልማቶች ተሸልሟል። ታዋቂው የሬጌ ሙዚቀኛ ቦብ ማርሊም የተወደደ ብቻ አልነበረም፣ በመላው ዓለም የተከበረም ነበር። ቦብ ማርሊ በህይወት በነበረም ጊዜ ከዚያም በኋላ ከ25 በላይ ታላላቅ ሽልማቶች ተሸልሟል። ከነዛም ውስጥ አንደኛ ግራሚ ላይፍ አቺቭመንት አዋርድ በ2001 ነው ይሄን የተሸለመው። ሁለተኛ ሮክ ኤንድ ሄል ኦፍ ፋም በ1994 የተሸለመው ሽልማት ነው ይሄ። ሶስተኛም ዩናይትድ ኔሽንስ ፌስ ሚዲያል በ1978 የተሸለመው ሽልማት ነው ይሄ። አራተኛ ሆሊውድ ዎክ ኦፍ ፋም ስታር በ2001 የተሸለመው ሽልማት ነው። እነዚህም ጥቂቶቹ ናቸው። ስለ ቦብ ማርሊ ያልተሰሙ እውነታዎች ልንገራችሁ። አንደኛ ቦብ ማርሊም በልጅነቱ እንደ ጠንቋይ ይታይ ነበር። ይህም የሰዎቹን እጅ መዳፍ በማንበቡ ነበር። ይህንም የአካባቢው ሰዎች ይመሰክራሉ። ከዛም ቦብ ሙዚቃ ሲጀምር እርግፍ አድርጎ ተው አያስፈልገኝም አለ። ሁለተኛም ቦብ ማርሊ 11 ልጆች አሉት። የወለዳቸውም ከ7 የተለያዩ ሴቶች ነው። 11ዱም ታዋቂ ልጆች ናቸው። አብዛኞቹም በሱ ፈለግ ሬጌ ሆነው ነው ያደጉት። እንደ ዚጊ ማርሊ፣ ዴሚያን ማርሊ፣ እነዚህም የሱ ልጆች ናቸው። እንደሱም የሬጌ ሙዚቀኛ ናቸው። ሶስተኛም በመጨረሻ ቃሉ ለልጁ ዚጊ ማርሊ እንዲህ አለው፣ ገንዘብ ህይወትን መግዛት አይችልም፣ ቀለል አርጋ አንተ ኑረው አለው። ዚጊ ማርሊም የቦብ ማርሊ ልጅ አሁን እንደሱ ታዋቂ ሬጌ ዘፋኝ ነው። ቦብ ማርሊም አንድ ጊዜ ኢትዮጵያ መጥቷል። የመጣውም ለጉብኝት ነበር እና በሻሸመኔ ራስተፋሪያን እንደ መለኮት አድርገው የሚያዩት ስለ አጼ ኃይለ ሥላሴ ሲሰማ በጣም ደስ ብሎት ነበር። በሙዚቃውና በግል ፍልስፍናው ላይ ጠንካራ ተዋጽኦ አድርጓል። ቦብ ማርሊም ሙዚቃውን ለሰላም፣ ለአንድነት፣ ጭቆና ለመከላከል፣ ለፍቅር ማሰራጫ መሳሪያ አድርጎ ነበር የሚጠቀመው። ቦብም ሙዚቃው ሰውን እንደሚፈውስ እንደሚያረጋጋቸው ያምን ነበር። ቦብ ማርሊን ኢትዮጵያን እንደ ተስፋይቱ ምድር ነው የሚያየው። ቦብ ማርሊም ምንም ያክል ዓለም አቀፍ ዝና ቢኖረውም ቦብ ግን ወደ ምድር ዝቅ ያለ ሰው ነበር። ቦብም እንዲህ አለ፣ ሙዚቃዬ ለዘላለም ይደመጣል። ምናልባት እንዲህ ማለቱ ሞኝ ሊያስብለው ይችላል፣ ግን እውነቱ እስካሁን ድረስ ይደመጣል። ቦብ ማርሊም ሱስ ነበረበት። እሱም ጋንጃ ወይም ማሪዋና የሚባል እጽ ነው። ቦብ ማርሊም እንዲህ ይል ነበር ስለ ሱሱ። በራስታፋሪያን እምነት ውስጥ ለራስታፋሪያን ጋንጃ የመዝናኛ እጽ ብቻ አይደለም፣ ለማሰላሰያ፣ ለመፈወስ እና ከመለኮት ጋር ለመገናኘት የሚያገለግል ቅዱስ ቁርባን ነው ይላል። ቦብም ከሰው ወጣ ያለ አስተሳሰብ ነው ያለው። ቦብ ማርሊም እንዲህ አለ፣ እነዚህ ሁሌ የሚያስደስቱኝ ነገሮች ናቸው። አንደኛ ሙዚቃም ፍላጎቱና ዓላማው ነበር የቦብ ማርሊ። ሁለተኛም ፍቅርንና አንድነትን ማስፋፋት አለ ቦብ ማርሊ። ሙዚቃዎችም ሰዎችን ሲያሰባስብ በጣም ነበር ደስ የሚለው። እናም ቦብ ማርሊ ሰዎችን አንድ ማድረግ በጣም ደስ ይለው ነው። ሶስተኛም እምነቱ ራስተፋሪያነቱ ማለት ራስተፈሪ ማለት ለሱ መንፈሳዊ ትስስርና ሰላም ሰጠው። ለሱ መጽሐፍ ቅዱስን ማንበብ በጣም ደስ ይለው ነበር። ማሰላሰልና በተፈጥሮ መኖር ለቦብ ማርሊ ትልቅ ደስታው ነበር። ተወዳጁ ቦብ ማርሊም በ1981 በ36 ዓመቱ በካንሰር ህይወቱ አለፈ። በለጋ እድሜው ከዚች ዓለም ተሰናበተ። ግን ድምጽ ሁሌ ከኛ ጋር ነው ይላሉ የቦብ ማርሊ አድናቂዎች። ውድ የድንቅ ክሬቲቭ ሚዲያ ቤተሰቦች ቪዲዮ እንደተመቻችሁ አልጠራጠርም። እንደዚህ አይነት አሪፍ ታሪኮች መስማት ከፈለጋችሁ ሰብስክራይብ በማድረግ መቀላቀል ይችላል። ይመቻችሁ።